ፌዴራሊዝም ስርዓት ውስጥ ማንነትን በያኙ ማን ነው? ማንነትስ እንዴት ይበየናል? ሕገ መንግስቱን በግልጽ ያስቀመጠው ምንድነው? የኢትዮጵያ ማንኛውም የኢትዮጵያ ብሔር ብሔረሰብ ህዝብ ራሱን በራሱ የመወሰን የራሱን ማንነት የመግለጽ ፖለቲካዊ እኩልና በየደረጃው እንዲያገኝ የማድረግ እነዚህ አይነት መሰረታዊ መብቶች ተፈቅደዋል። የራያ ህዝብ ባለፈው 30 ዓመት ገደማ በልማቱም ሆነ በህጋዊ መብቶቹ ሳይከበሩለት መቆየታቸውን የራያ ወሎ አማራ ማንነት አስመላሽ ኮሚቴ ከአሚኮ ጋር በነበራቸው ቆይታ ገልጸዋል። እንደ ኮሚቴ አባላቱ ገለጻ በአሁኑ ወቅት ያለው የኢትዮጵያ ለውጥ እንዲመጣ ምክንያቶቹ የራያና የወልቃይት የማንነት ጥያቄዎች ግንባር ቀደም ሚና አላቸው። በመሆኑም ይህንን የቆየ ጥያቄ መሰረታዊ ምክንያት ያለው መሆኑን ሁሉም ሊረዳ ይገባል ብለዋል። የኮሚቴ አባላቱ መነሻችን ምንድነው? መነሻችን አንደኛው ተፈጥሯዊ ማንነታችን መሆኑ ነው። ሁለተኛ አወሳሰዳችን ህገወጥና ህገወጥ ስለሆነ ነው። ሶስተኛው ባለፉት 30 ዓመታት የደረሱብን በደሎች በጭራሽ በዛ በኩል እንድንቀጥል የሚያደርጉ ባለመሆናቸው ነው። አራተኛውና ዋነኛው ስቲል አሁን ድረስ ማለት ነው የትግራይ አንዳንድ ኤሊቶችና የፖለቲካ ኃይሎች ታላቋን ትግራይ መመስረት ላይ የተገነባ ነው ሐሳባቸው። ስለዚህ ኢትዮጵያዊነታችን ከላያችን ላይ ለመንጠቅ የተደራጀ ኃይልም እንዳለ ነው የሚሰማ። የራያ ህዝብ ከራያነቱ በላይ ኢትዮጵያዊነቱን ይወዳል። ይሄ በጣም በግልጽ መሆን መቻል አለበት። ሁል ጊዜ